እኔ በህይወት ዘመኔ ከሚያስደንቁኝ ሰዎች መካከል አቅደው ተንኮለኛ የሚሆኑ ሰዎች ናቸው። እኔ እውነቴን ማምላክ በጣም አቅዶ ተንኮል የሚሰራ ሰው እኔ እንደው ያስቀኛል። ሰው ሌሊቱ ሙሉ እንዲያው ተንኮል ሲያስብ ካደረ ይሄ ሰው ጤነኛ አይደለም በእውነቱ ማለት። ተሳስተን ሁላችንም በደለኞች ነን በእውነት ማለት ተሳስተን። አቅዶ ግን ተንኮል መስራት ግን ያስደንቃል። አቅዶ ይችን እንዲላታለሁ እንዲህ ካላይ ደግሞ እንዲህ ብዬ መልስለታለሁ ብሎ ነገር ሲጎነጉኑ ማደርና ተአምር እኮ ሰው ምስጢር ሲያወጣ ሲያወርድ ያድራል እንጂ ተመልከቱ። በእውነቱ መዓልተ ይነግር እግዚአብሔር ወሌሊተ ይሜህር። እግዚአብሔር ቀን በመምራን ያስተምራል፣ ሌሊት በልቡና ምስጢር ሲያስመልስ ያድራል ብሎ ሰው ምስጢር ይመልሳል እንጂ ነገር ይመልሳል? ይህ ፈጽሞ ነውር። አቅዶ ተንኮል መስራት ነውር ነው በእውነቱ ማለት። አቅዶ አላችሁ ሐዋርያ እንዴ ፈሪሳውያንና ቅዱስ ጳውሎስ ልዩነታቸው ምንድን ነው? ሁሉም እኮ ክርስቶስን አሳደዋል። ልዩነታቸው እነሱ አቅደው ነው ተንኮል የሚሰሩት። ቅዱስ ጳውሎስ ደግሞ መስሎት ነው የሚሰራ። ስለዚህ እሱን መለሰው፣ ተንኮለኞችን ግን አልመለሳቸው እና ተንኮል ትል ይባላል። እንዲያውም ልብ ብላችሁ ስሙ። ይሄ እንደ ሊቃውንቱ ደግሞ ክፉ ሐሳብ ነው ይሉታል። ያው አንድ ነው ክፉ ሐሳብ። እግዚአብሔር ታውቃላችሁ በዕለተ ሰሉስ አዝሪትን አትክልትን ፈጥሯል አይደለም? ምድር ታብቅል ብሎ ፈጥሯል። እና ታብቅል ብሎ ከመፍጠሩ በፊት ምንድን ያደረገ እግዚአብሔር? ውሃው ይሰብሰብ ነው ያለ። እስኪ ውሃው ይሰብሰብ በሉ። እና ይህ ውሃ ይሰብሰብ የሚባለው መሬት ውሃው ረጅም ጊዜ ከተኛባት ትል ነው የምታፈራ እንጂ ፍሬ አታበቅል። ኃጢአት በሰውነት ላይ ለረጅም ጊዜ ከተቀመጠ ሰው ተንኮል ያበቅላል እንጂ ጽድቅ ሊያፈራ አይችልም። ስለዚህ መሬት ከማብቀሉ አስቀድሞ ውሃው ይሰብሰብላት እንዳለ በሰውነት የምግባር ፍሬ የሚገኘው የኃጢአት ውሃ በምድር ሰውነት ላይ ተኝቶ እስካልኖረ ድረስ ነው። ውሃው በቀኖና ይሰብሰብ፣ በመቲረ ፈቃድ ይሰብሰብ፣ በሃዲገ ልማድ ምን ይል ይሰብሰብ። ሃዲገ ልማድ ማለት የለመዱትን ኃጢአት ቆርጦ መጣል ማለት፣ ቆርጦ በመጣል ይሰብሰብ። ያ ሲሰበሰብ ከዚያ በኋላ የተበጠረው የተንጠረጠረው እንክርዳድ የሌለበት የንጹህ መምህራችን የኢየሱስ ክርስቶስ ስንዴ በልቡናችን ላይ መብቀል ይጀምራል። አላሳድግ ያለውን እሾህ ሀብተ መንፈስ ቅዱስ ይቆርጠዋል። አድጎ በእኛ ላይ ፍሬው ስን ተጨምሮበት ማዛው ከሩቅ እስኪሸት ድረስ ሌሎችን እስኪሰበስብ ይደርሳል። እንዳያፈራ ግን የሚያደርገው ምንድን ነው? በላያችን ላይ የተኛው ውሃ ነው። ለረጅም ጊዜ ይዘነው የምንኖረው የልማድ ኃጢአትና ምንድን ነው? ያልተናዘዝነው ኃጢአት ማለት ነው። ቀናንሰን ቀናስነን